5 ጊዜ ላይቭ መግባት ይችላል። እኛ ጋር ገስት ላይ ቁጭ ብሎ ለ5 ሳምንታት ማለት ነው። በየቀኑ ወይ ደግሞ በሳምንት 1 ቀን እንደተመቸሽ ገብቶ 5 ጊዜ ለ15 ደቂቃ ፎሎ ለመደረግ 1000 ድርሃም ነው። ከዛ ውጭ ግን የሆነ ሰዓት ላይ ያ ሁሉ ግርግር ህዝቡን እኮ ገለዋለች እኮ ህዝቡን ታውቃለህ አይደል? ጭውት ያ ሁሉ ግርግር እኛ ላይ ሲነገር የነበረው ከዛ ማንም ሰው ያመለጠን የለም። አንድ ነገር ልንገራችሁ፣ ስልክ ምሽጡ ፌክ አዳምጭ። ሌላ የምትባል ልጅ የሚያውቃት ልጅ አለ። ሌላ ነገኛ እንፈልጋለን። ሌላ መልሰን ወደ ነበረችበት እንመልሳት። በሀቢባ ምክንያት በግሩፕ ተደራጅተው እየጨፈ አስቀጥሏል። ማን እናት የወለደቻት እናንተን ትነካለች ካለች እንደውም ሸር አድርጉላት። እኛ ልጆች እያደራጃችሁ ድራማ እየሰራችሁ ያልተጎዱትን ተጎዱ፣ ያልተባዱትን ተባዱ፣ እምስ ተያዘ፣ ቁላ ተያዘ። ያን ሁሉ አማራ ክልል ላይ እስከ ድሮን ድረስ ድራማ ሰርታችሁ ሰው 30 ሺህ 40 ሺህ እናንተ ስትከራከሩ 30 ሺህ 40 ሺህ ሰው ተጠራቅሞ ምንድነው የሚደረገው? እነዚህ 1 ሺህ ድርሃም የከፈሉት እዛ የሄድሽ የምትጎዘጎጅ በአጠቃላይ ከፍለሽ አያችሁ። ይሄ እሷ ድምጽ ሌላ ነገር ይመስላል። ግን በኖርማል ቀን ኢቭን በኖርማል ቀን ገብቶ ላይቭ ላይ ፎሎ ለመደረግ 1000 ድርሃም ነው። ገባሽ? ቁጭ ብሎ ፎሎ አድርጓት ብዬ ፎሎ ለመደረግ ማለት ነው 1000 ድርሃም የከፈለ ምን ታንቀን እንደተመቸሽ ገብቶ 5 ጊዜ ለ15 ደቂቃ ፎሎ ለመደረግ 1000 ድርሃም ነው። ከዛ ግን የሆነ ሰዓት ላይ ባለጌ ያው ሁሉ ማህበረሰብ እንደዛ በተለይ አንተ ማን የምትባለው ያቺ ጠነቆለ ጎንደር ላይ እንትና ላይ ነው ስትሉ የነበራችሁ በጣም ባለጌዎች በሚያሳፍር ሁኔታ ነው። ጫንቺ ነይ አንቺ ሰጎን ነይ ጭክዝ ማን ጆከር ቤት እኮ ነው ያለሽው አንቺ ጥንባታ ገረድልሽ ጆከር። እኔ አንድ ነገር ልበል። አሁን በጣም እዛ ቤት አማራው ነግርሽ ያቺ ገረድ ሳውዲ አረቢያ ምን ትመጣበት ዙዙ ለመጨረሻ ጊዜ የግም ልጅ በሚያውቀው ከዛ ቤት ማጠፋል ልክስክስ ክብረሽን ማጣቂ። ኦኬ አዳም መረጃንና ማስረጃን ይዘን ነው ህዝብ ላይ ቁማር ትሰራለች። መረጃንና ማስረጃን ይዘን ነው። ስለዚህ ይሄንን ነገር ቀድማ መረጃ ስንላችሁ ትክክል አላችሁ አይደለ? አሁንስ ምን ልትይ ሌላ ነገር ይመስላል። ግን በኖርማል ቀን ኢቭን በኖርማል ቀን ገብቶ ላይቭ ላይ ፎሎ ለመደረግ 1000 ድርሃም ነው። ገባሽ? ቁጭ ብሎ ፎሎ አድርጓት ብዬ ፎሎ ለመደረግ ማለት ነው 1000 ድርሃም የከፈለ ሰው 5 ጊዜ ላይቭ መግባት ይችላል። እኛ ጋር ገስት ላይ ቁጭ ብሎ ለ5 ሳምንታት ማለት ነው። በየቀኑ ወይ ደግሞ በሳምንት 1 ቀን እንደተመቸሽ ገብቶ 5 ጊዜ ለ15 ደቂቃ ፎሎ ለመደረግ 1000 ድርሃም ነው። ከዛ ውጭ ግን የሆነ ሰዓት ላይ ኦኬ አሁን መብቷ ነው ለምትይ እኛ መብት የላትም። የማህበረሰብን አጀንዳ ማህበረሰብን እንደ ማህበረሰብ